ልንገርሽ በታሪካችን ለመጀመሪያ ጊዜ እኔና አንቺ ደብተር ይዘን የኳየር ደብተር ይዘን አሁን አርብ ቀን ፀሐይ ብትወጣ በስተምስራቅ በኩል ሲመሽባት ደግሞ በስተምዕራብ በኩል ብትሆን የሚለውን መዝሙር የመዳኔ ነገር የሚለውን የእግዚአብሔር ሥራ የሚለውን መዝሙር እንዘምራለን። እንችግራለን እንዘምራለን። እኔ ቁጥሩን ሙሉ እናጥችሏለሁ። አንተ ለማመድ ከፈለክ ካለማመድ ካለ እኔ ምን ለማመዳለሁ። ሁሉም ሰው ነጭ ይለብሳል፣ አንቺም ትለብሻለሽ። ግን በደንብ እኔ ድምጼን አሰምቼ ነው የምዘምረው። እኔ አሁን እሱ ነው የኔ ጥያቄ። አንተ ጮክ ብለህ ማይክ ይዘህ ትዘምራለህ ወይ ነው? ለምን አልዘምርም? ዘምራለሁ። ድምጼን ከፍ አድርጌ ዘምራለሁ። እሰብካለሁ አይደለም ያልከው፣ ዘምራለሁ ነው። አይ አልሰብክም፣ እዘምራለሁ። አርብ ቀን እዘምራለሁ። ሌሎች ሰዎችም አሉ፣ ኳየሮችም አሉ። እኔ እናንተ ግን በየግላችን ማይክ እንይዛለን፣ ድምጻችን ይሰማል። ለምን ማይክ እንይዛለን? አንድ ላይ ሆነን ከህዝቡ ጋር ድምጻችንን ከፍ አድርገን እንዘምራለን። አይ እኔ እኮ ህዝቡ ድምጽህን እንዲሰማ በዚህ አጋጣሚ ብዬ ነው። ከዚህ በፊት ይሄን መዝሙር እኮ ዘምረናል እኛ በሰርጋችን ዕለት። አንተ ኪቦርድ እየተጫወትክልኝ እኔ ዘምሬዋለሁ። እኔ ኪቦርድ እየተጫወትኩ እኮ ታዲያ። ስለዚህ አይከብድኝም። አይ አይከብድም፣ ወደ እንኳን አይከብድክም። ምን ያውን የፈለኩት ድምጽህን አሰምተህ መዘመርህን እዘምራለሁ። አርብ ዕለት 3000 ሰዎች ነጭ ልብስ ለብሰው ይመጣሉ። በነገራችን ላይ ይሄ መዝሙሩን ተለማምዳችሁ መምጣት ግዴታ ነው። ነጭ መልበስና መዝሙሩን ተለማምዳችሁ ትመጣላችሁ። ከዛ ደግሞ መዝሙሩ በደብተር ተዘጋጅቷል። አርብ ዕለት የመዳኔ ነገር ብለን እንዘምራለን። ጌታን ከፍ እናደርጋለን። ከኔና ከዶይ ደግሞ የተሻለ የሚዘምረው ሰው ይሸለማል። እኔ የተሻለ ነው የምዘምረው። ሽልማቱ ምንድነው ነው? እንዴት? ህዝቡ ነው የሚሸልመን? አንተ ነው የምትሸልመኝ? አይ እኔ አንቺ ከኔ የተሻለ ከዘመርሽ እኔ ሸልመኛለሁ። ግን እኔ ከአንቺ የተሻለ ከዘመርኩኝ ስብከቱን ትቼው ወደ መዝሙሩ ነው የምቀጥለው። ከዛሬ በኋላ ዘማሪ ሆነ ትቀጥላለህ። ባንዳ እሺ፣ ወዳቸዋለሁ። አርብ ዕለት እንዳትቀሩ። ነጭ ለብሰን ሁላችንም ከ11 ሰዓት ጀምሮ እግዚአብሔርን ከፍ እናደርገዋለን። ወዳቸዋለሁ።